ሰላም ጤና ይስጥልኝ እንደምን አላችሁ? ጌታውን ተስፋ ይባላለሁ። ኢንተርናሽናሊ ሰርቲፋይድ ማናጀር። እንደምን አላችሁ? ሁሉ ሰላም ነው? የፕላስ ምልክቷን የተጫናችሁ ቤተሰብ ይሆኑ። ዛሬ ደግሞ 10 ነገሮችን ነግራችኋለሁ ማለት ነው። 10 እነኚህ ነገሮች ለሰክሰሳችሁ ሰክሰስፉል ለመሆን ፋክተር የሆኑ ማለት ወሳኝ ነገሮች ናቸው እና እነኚህ 10 ነገሮችን በደንብ አድሬስ እናደርጋቸው ማለት ነው። የመጀመሪያው ቪዥን ነው። ማንኛውም ሰው ቪዥን ሊኖረው ያስፈልጋል። ቪዥን ማለት ሃቪንግ ክሊር ጎል ተርም ዳይሬክሽን፣ ወዴት ነው የሚሄደው የሚለው ደግሞ ሎንግ ተርም፣ የት ነው መድረሻችሁ፣ ወዴት ነው መድረስ የምትፈልጉት፣ እዛ ጋር ደግሞ ለመሄድ ምንድን ነው ያስፈልጋችሁ፣ ቤቱ ጋር ሊሄድ የሚለውን ነገር በደንብ መታየት አለበት ማለት ነው። ቪዥን ሊኖረው ማንም ሰው የራሱ ቪዥን ሊኖረው ያስፈልጋል ማለት ነው። ለዛ ደግሞ ፐርፐዝ ያስፈልጋቸዋል። ኖዊንግ ዘ ዋይ ቢሃይንድ ዩር አክሽንስ፣ የምታደርጉት ነገር ሁሉ ዋይ ምንድን ነው እሱ ኢምፓክቱ ምንድን ነው እሱ የአንድ ነገር ስትሰሩ ምንድን ነው እሱ የማገኘው ነገር የሚለውን ነገር ፐርፐዙን በደንብ አንደርስታንድ ማድረግ አለባችሁ። ሌላው ሶስተኛ ላይ የተቀመጠው ፌዝ ነው። ፌዝ ደግሞ ለጎላችሁ ወይም ደግሞ ለእውቀታችሁ ላላችሁ ስኪል እምነት ያስፈልጋችኋል ማለት ነው። ሰው በራሱ እምነት ካለው ኮንፊደንስ ካለው የሚያደርገው ነገር ሁሉ ሰክሰስፉል ይሆናል ማለት ነው። ምክንያቱም አምናችሁበት የምታደርጉት ነገር አያከስራችሁም፣ ለወደፊት ያራምዳችኋል። ከላይ ደግሞ አራቱን ከነገርኳችሁ በኋላ በአምስተኛ ደረጃ ላይ የተቀመጠው ዲሲፕሊን ነው። ዲሲፕሊን ሜንቴኒንግ ኮንትሮል ኤንድ ኮሚትመንት ነው። ኮሚትመንት ኤንድ ኮንትሮል ለዲሲፕሊን መሰረታዊ ነገሮች ናቸው ማለት ነው። የፈለገው ያህል እውቀት ቢኖራችሁ ዲሲፕሊን ከሌላችሁ ዩ አር ኖት ፕሮፌሽናል። ዲሲፕሊን በጣም ወሳኝ ነገር ነው ማለት ነው። በህይወታችሁ ዲሲፕሊን ያስፈልጋል። ለእናንተ፣ ለልጆቻችሁ፣ ለማህበረሰቡ ዲሲፕሊን ያስፈልጋል። ይሄ መገንባት አለበት፣ የሚገነባ ነገር ነው። ዲሲፕሊን በጣም ወሳኝ ነገር ነው። ፋውንዴሽን ነው፣ መሰረት ነው ማለት ነው። እዛ ላይ በደንብ እንድታዩ ትፈልጋለሁ። ሌላው ኮንሲስተንሲ ነው። ኮንሲስተንሲ ሪፒቲንግ አክሽን ሬጉላርሊ ነው። ለምሳሌ ጠዋት ላይ ተነስታችሁ ሁሌ 5 ፑሽአፕ ብትሰሩ የሆነ ሰዓት ላይ ሱስ ይሆንባችኋል ማለት ነው። ያንን ነገር በተደጋጋሚ ማድረግ ከህይወታችሁ ጋር አዳፕት ታደርጉታላችሁ፣ ወደ ሰክሰስ ሊመራችሁ ይችላል ማለት ነው። አንድ ፔጅ ጠዋት ማንበብ፣ አንድ ጥቅስ አንብቦ መውጣት ለህይወታችሁ በጣም ወሳኝ ነገር ነው ማለት ነው። ለምሳሌ በመንፈሳዊ ብትወስዱት አንድ ቻፕተር ከባይብል ብታነቡ የሚያመጣላችሁ ኢምፓክት በጣም ትልቅ ነው፣ ህይወታችሁን ሼፕ ከማድረግ አንጻር ማለት ነው። እና ኮንሲስተንሲ በጣም ወሳኝ ነገር ነው። ኮንሲስታንት መሆን አለባችሁ። ሌላው ደግሞ ለርኒንግ ነው። ኮንቲኒስሊ ኢምፕሩቪንግ ኖሌጅ ኤንድ ስኪል ይላል። መማር ነው። ሁሌ